እመኑኝ ቲክቶክ ለረጅም ጊዜ ፎከስ ማድረግ እንዳትችሉ አይምሮአችሁን እያስተማሩ ነው። ይህን ቪዲዮ ለምታዩ ግን ቲክቶክን እንዴት በአግባቡ መጠቀም እንዳለባችሁ ስቴፕ ባይ ስቴፕ ብሬክዳውን አድርጌ አሳያችኋለሁ። ይህን ቪዲዮ ለምትጨርሱ ሰዎች ደግሞ እስከ መጨረሻው ሊገላግላችሁ የሚችል ምርጥ ስጦታ ይዤላችሁ መጥቻለሁ። ወደ ቪዲዮ። ሰላም እንዴት ናችሁ? ለዚህ ቻናል አዲስ ለሆናችሁ እኔ ኪሩቤል ግርማ እባላለሁ። ራሳችሁን መቀየር ላይ ራሳችሁን ማሻሻል ላይ ለተጠመዳችሁ ሰዎች ትክክለኛው ቦታ ላይ ነው ያላችሁ። ስለዚህ ይህንን ቻናል ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። አሁን ወደ ቪዲዮ። ሰዎች ለምን ይመስላችኋል ቲክቶክን ለረጅም ሰዓታት ስክሮል የሚያደርጉት? ሰዎች ቲክቶክን ለረጅም ሰዓታት ስክሮል ከሚያደርጉባቸው ምክንያቶች አንዱ ዶፓሚን ሉፕ ይባላል። ይህ ዶፓሚን የሚባል ነገር በሰውነታችን ውስጥ የሚገኝ የደስታ ሆርሞን ሲሆን ማንኛውም አይነት ደስታ የሚሰማን ይህ ሆርሞን በሰውነታችን ውስጥ ሪሊዝ ይደረጋል። ስለዚህ አይምሮአችን ምን ይለምዳል? ያለበትን የደስታ ጥማት ለማርካት በአጫጭር ቪዲዮዎች ቶሎ ይሄም ዶፓሚን ሪሊዝ እንዲደረግ እያደረገ እኛ ደግሞ ያ የደስታ ስሜት ሲሰማን ያንን ቲክቶክ ስክሮል ማድረጋችንን እንዳናቆም የሚያደርገን ይህ ሆርሞን ነው። ሁለተኛው ደግሞ ቫሪያብል ሪዋርድ ይባላል። ማለትም ያልታወቀ ተለዋዋጭ ሽልማት ማለት ነው። ይሄም ምንድነው? ቀጣይ የምንወደው ቪዲዮ መች እንደሚመጣ ስለማናቅ ያንን ቪዲዮ ፍለጋ ስክሮል ማድረጋችንን እንዳናቆም ያደርጋል። ኢቨን ኢፍ የምንወደውን ቪዲዮ ቢመጣ እንኳን ቀጣይ ሌላ የምንወደው ቪዲዮ እንደሚመጣ አይምሮአችን እየነገረን ስክሮል ማድረጋችንን እንድንቀጥል የሚያደርገን ሁለተኛው ምክንያት ይሄ ነው። ሶስተኛው ሃቢት ፕላስ ቦርደም ይባላል። ይሄ ምንድነው? ብዙ ሰዎች ቲክቶክን የሚጠቀሙት አስ ኢንተርቴንመንት ቢሆንም ግን ቦርደም ወይም የድብርት ስሜት በሚሰማቸው ሰዓት ወዲያው ኢሚዲየትሊ ስልካቸውን አውጥተው ስክሮል ማድረግ ይጀምራሉ። ይሄን ሃቢት ደግሞ አይምሮአችን ዋንስ ከለመደ በማንኛውም ሰዓት ትንሽ ድብርት በተሰማን ጊዜ ይህን ነገር አውቶማቲክሊ ወይም ደግሞ በሰብኮንሽስ ማይንዳችን ስልካችንን አንስተን ኢቨን እኛ ሪላይዝ ሳናደርገው ስክሮል እንድናደርግ ያደርገናል ማለት ነው። አራተኛው ምክንያት ፎሞ ይባላል። ይህም ደግሞ ትሬንድ፣ አንዳንድ ሰዎች የሚመጡ ትሬንዶች እንዳያመልጧቸው እጅግ በጣም ፊር ያደርጋሉ ለዛ ነገር ማለት ነው። ከዛም የተነሳ ትሬንዶች እንዳያመልጧቸው አክቲቭሊ ቲክቶክን ስክሮል ያደርጋሉ። ሰዎች ቲክቶክን ስክሮል ከሚያደርጉባቸው 4 ምክንያቶች መካከል እነዚህ ናቸው። አሁን ደግሞ መፍትሄውን ከመናገሬ በፊት ቲክቶክ እኛ ላይ ምን አይነት ጉዳት እንደሚያመጣ ልዘርዝርላችሁ። የመጀመሪያው ታይም ሎስ ነው። ማለትም ጊዜያችሁን ባልባሌ ነገር እንድታባክኑ በጣም ያደርጋችኋል። ምክንያቱም ኢቨን ሪላይዝ ሳታደርጉት ስክሮል የምታደርጉት ለረጅም ሰዓታት ነውና ማንበብ ባለባችሁ ሰዓት እንዳታነቡ፣ መስራት ባለባችሁ ሰዓት እንዳትሰሩ እና ሌዚ እንድትሆኑ ያደርጋችኋል። ሁለተኛው ፎከሳችሁንና ፕሮዳክቲቪቲያችሁን ይቀንሳል። ይሄኛው በጣም አደገኛ የሆነ የቲክቶክ ጎጂ ጎን ነው። አይምሮአችሁ በአጫጭር ቪዲዮዎች መደሰት ይለምድና ረጅም ስራዎችን፣ ረጅም ቪዲዮዎችን፣ አስተማሪ ነገሮችን ማየት እንዳትችሉ፣ ነገሮች ላይ ለረጅም ሰዓታት ፎከስ አድርጋችሁ መቆየት እንዳትችሉ ያደርጋችኋል። አንድ ነገር ላይ ደግሞ ፎከስ አድርጋችሁ ለረጅም ሰዓታት መቆየት ካልቻላችሁ እዛ ነገር ላይ ፕሮዳክቲቭ መሆን ማይታሰብ ነው። ስለዚህ ፎከስ ማድረግ ባቆማችሁ ቁጥር ፕሮዳክቲቪቲያችሁን በዛ ልክ ይወርዳል ማለት ነው። ሶስተኛው ኢሞሽናል ኢምፓክት ነው። ይሄም ደግሞ ስትረስፉል እንድትሆኑ፣ አንዛይቲ በተደጋጋሚ ወደ እናንተ እንዲመጣ፣ እንዲሁም ፍራስትሬት እንድታደርጉ፣ የተለያዩ ዊርድ የሆኑ ፊሊንጎች እንዲሰማችሁ ያደርጋል። ሌላኛው ደግሞ ሜንታሊ እና ፊዚካሊ ነው። ፊዚካሊ አይናችሁ እንዲጎዳ፣ ፑር የሆነ ፖስቸር እንዲኖራችሁ ያደርጋል። ለረጅም ሰዓታትም አብዛኛውን ቲክቶክ ስክሮል የምታደርጉ ሰዎች ታውቁታላችሁ። እንቅልፋታችሁ ለረጅም ሰዓታት ስክሮል ታደርጋላችሁና ይሄ ነገር ደግሞ ሜንታል ኢምፓክት ያመጣል ማለት ነው። ቲክቶክ ላይ 5 አይነት የቲክቶክ ተጠቃሚ አይነት ሰዎች አሉ። የመጀመሪያዎቹ ትሬንድ ፎሎወርስ የሚባሉት ናቸው። እነዚህ ኢንጌጅ የሚያደርጉ ቲክቶክ ቪዲዮ ላይ ገብተው ኮመንት የሚያደርጉ፣ ላይክ የሚያደርጉ፣ ፎሎ የሚያደርጉ እንዲሁም አክቲቭሊ ቲክቶክን ለረጅም ሰዓታት ስክሮል የሚያደርጉት ሲሆን በመጎዳት ደረጃ ላይ በአንደኛ ደረጃ ላይ ያስቀምጫቸዋል። ሁለተኛዎቹ ፓሲቭ ዩዘርስ ይባላሉ። እነዚህ ዩዘሮች ላይክ ያደርጉ፣ ፎሎ ያደርጉ፣ ኮመንት አይጽፉም፣ ግን ለረጅም ሰዓታት ስክሮል ያደርጋሉ። እነዚህ የተወሰነ ያህል ፐርሰንት ከትሬንድ ፎሎወሮቹ ይሻላሉ፣ ግን እነዚህም ለረጅም ሰዓታት ነው ቲክቶክን ስክሮል የሚያደርጉት። ስለዚህ እነዚህን ሁለተኛ ደረጃ ላይ ያስቀምጫቸዋለሁ። በሶስተኛ ደረጃ ደግሞ ካዥዋል ዩዘርስ የሚባሉ ናቸው። እነዚህ ካዥዋል ዩዘርስ የሚባሉት ቲክቶክን ለፈን የሚጠቀሙት ናቸው። ማለትም ከሰሩ በኋላ፣ ከጥናት በኋላ፣ ከስራ በኋላ እረፍት በሚያደርጉበት ሰዓት ቲክቶክን ለተወሰኑ ደቂቃዎች ብቻ ከፍተው ስክሮል በማድረግ ራሳቸውን ኢንተርቴን ካደረጉ በኋላ ራሳቸውን ገዝተው መውጣት የሚችሉ ናቸው። በአራተኛ ደረጃ ያስቀመጥኳቸው አክቲቭ ዩዘሮች ይባላሉ። እነዚህ አክቲቭ ዩዘሮች ቲክቶክ ዳትማች ስክሮል አያደርጉም፣ ግን ኮንተንት ክሬተሮች ናቸው።
ማለትም ኮንሱመር አለው፣ ክሬተር አለ። እነዚህ ቪዲዮን የሚሰሩት ሰዎች ኮንተንቱን ክሬት የሚያደርጉ ሰዎች ናቸው። ስለዚህ ሬጉላርሊ በየጊዜው ኮንተንት አፕሎድ የሚያደርጉ ናቸው። እነዚህ ለራሳቸው ፐርፐስ ስለሆነ ቲክቶክን የሚጠቀሙት፣ ለገቢ ምንጭ ስለሆነ የሚጠቀሙት እጅግ በጣም አሪፍ አጠቃቀም የሚጠቀሙ አይነት የሰዎች አይነት ናቸው። አምስተኛ ላይ ያስቀመጥኳቸው ደግሞ እጅግ በጣም ቤስቶች የሚባሉ ናቸው። እነዚህ ፕሮፌሽናል ዩዘሮች ይባላሉ ወይም ደግሞ ቢዝነስ ዩዘሮች ይባላሉ። ብዙውን ጊዜ በዚህ ውስጥ የሚካተቱት ሶሻል ሚዲያ ማርኬተሮች እንዲሁም የተለያዩ ቢዝነስ ያላቸው ሰዎች የራሳቸውን ፕሮዳክት ሊሆን ይችላል የሚሰጡትን ሰርቪስ ቲክቶክ ላይ አምጥተው የሚያስተዋውቁ ፕሮሞት የሚያደርጉ ቲክቶክን ለራሳቸው የገቢ ምንጭ አላማነት የሚጠቀሙ በጣም ምርጥ ሰዎች ናቸው። ስለዚህ የኔ አላማ ምንድነው? አትሊስት ፓሲቭ እና ትሬንድ ፎሎወር ውስጥ ያላችሁትን ሰዎች ከዛ አውጥቼ ወደ ሌሎኞቹ ካታጎሪ ለመክተት ነው። አሁን ወደ መፍትሄው ስንመጣ የመጀመሪያው መፍትሄ ብዬ ያስቀመጥኩላችሁ በአጫጭር ቪዲዮዎች ዶፓሚን ሪሊዝ ከምታደርጉ አትሊስት ፎከሳችሁን ሊጨምሩ የሚችሉ ነገሮች አዲሽናል የሆነ ያህል ቤኔፊት ሊያስገኙላችሁ ወደሚችሉ ነገሮች ኦር ቪዲዮዎች ብትመለሱ፣ ለምሳሌ ቲክቶክ ላይ ስክሮል ከምታደርጉ እንደዚህ አይነት ዩቲዩብ ላይ መታችሁ አስተማሪ የሆኑ ሊጠቅሟችሁ የሚችሉ የዩቲዩብ ቪዲዮዎችን ብታዩ እመክራችኋለሁ። ሁለተኛ ታይመር ሴት ማድረግ ነው። ታይመር ሴት ታደርጋላችሁ። ልክ ኢንተርቴን ለማድረግ ከሆነ የገባችሁት የተወሰነ ያህል ደቂቃ ስክሮል ካረጋችሁ በኋላ ልክ መውጣት በምትፈልጉበት ታይም ላይ ታይመሩ ሲጮህ ያለምንም ማንገራገር ታይመሩን ዘግታችሁ ከቲክቶክ አፕ መውጣት ነው። ሶስተኛው ኖ ፎን ዞን ነው። በምትሰሩበት ሰዓት፣ በምትበሉበት ሰዓት፣ በምታጠኑበት ሰዓት ስልካችሁን ካጠገባችሁ ማራቅ ነው። አይምሯችን ልክ ስልኩን ሲያይ ሰብኮንሺየስ ማይንዳችን ስልኩን አንስተን ስክሮል እንድናረግ ስለሚያዘን አትሊስት ስልካችንን ካጠገባችን ካራቅን በእነዚህ ጊዜያት ስክሮል ከማድረግ እንድናለን ማለት ነው። አራተኛውና የመጨረሻው አማራጭ ቲክቶክ አፕን ዲሌት ማድረግ ነው። ይሄን ስታረጉ ድጋሚ ኢንስታል እንዳታረጉ ከራሳችሁ ጋር በደንብ ተማክራችሁ የውሳኔ ሰው የዲሲሽን ሰው ሆናችሁ ዲሌት ማድረግ ትችላላችሁ። ግን ዳትማች እኔ ሪከመንድ አላደርጋችሁ። ምክንያቱም አብዛኛው ጊዜ ራሳችሁንም አፕዴት ለማድረግ ለብዙ ነገሮች ያገለግላል። ኔጌቲቭ ሳይዱን ብቻ ሳይሆን ፖዚቲቭ ሳይድም ስላለው ኔጌቲቭ ሳይዱን ብለን ደግሞ ፖዚቲቭ ሳይዱ እንዳይቀርብን ዋናው እንዴት አድርገን ማኔጅ ማድረግ እንችላለን የሚለው ነውና ከምትደልቱት ይልቅ እንዴት ማኔጅ ማድረግ እንዳለባችሁ ብትማሩ ሪከመንድ አደርጋችኋለሁ። ቪዲዮን እያያችሁ እስከዚህ ሰዓት ለደረሳችሁ ሰዎች ቪዲዮን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ መሆናችሁን እንዳይረሳ። ከዚህም በኋላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ስር ገብታችሁ ጻፉልኝ። በጻፋችሁት መሰረት ብዙ ላይክ ያገኘውን ኮመንት መርጬ ቪዲዮ እንደምሰራላችሁ ፕሮሚስ ቃል ገባለሁ። ቪዲዮን እያያችሁ እስከዚህ ሰዓት ለደረሳችሁ ሰዎች ደግሞ ቃል በገባውላችሁ መሰረት ስጦታውን የምሰጥበት ሰዓት ላይ ደርሻለሁ። ወደ ስጦታው እንግዲህ የዛሬ ስጦታ የሚሆነው ቲክቶክን ከመጠን በላይ ስክሮል እንዳታረጉ ኮንትሮል ሊያደርጋችሁ የሚችል አፕን ይዤላችሁ የመጣሁት። ስለዚህ ወደ ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባን በኋላ ሰርች ባሩ ላይ ሄደን ኖ ስክሮል ብለን ሰርች እናደርጋለን። ልክ ኖ ስክሮል ብለን ሰርች ስናደርግ ከላይ የሚመጣ አንድ አፕ አለ። እሱን ኢንስታል ምትለዋን እንነካታለን። ከዛ ፔንዲንግ ይላል። ልክ ኢንስታል አርጎ ሲጨርስ ኦፕን ምትል ምልክት ትመጣለች። ስለዚህ ኦፕን ምትለዋን እንጫናታለን። እዚህ ጋር ሁለት ምርጫ አላችሁ። አንደኛው ኪዩሪየስ የሚለው ነው። ሁለተኛው ብሎክ ኦል ይላል። ያው ኪዩሪየስ የሚለው ሪኮመንደድ ይላል፣ የሚመከር ነው። ምክንያቱም ራሳችሁን ለተወሰነ ጊዜ ስክሮል ካረጋችሁ በኋላ ልክ ታይመሩ ሲያልቅ በራሱ የሚያስወጣችሁ ነው። ብሎክ ኦል የሚለው ግን ከነጭራሹኑ ስክሮል እንዳታረጉ ከጭራሹኑ የሚዘጋባችሁ ምርጫ ነው። ስለዚህ የሚመከረው ኪዩሪየስ የሚለው ስለሆነ እሱን ነክተን ከስተማይዝ የሚለው እናበራለን። ከዛ አሁን እዚህ ጋር የሚያመጣልን ቲክቶክን ለምን ያህል ደቂቃ ስክሮል ማድረግ እንደምንችል ነው። ማክሲመም እዚህ ጋር የተቀመጠው ለ10 ደቂቃ ነው። ስለዚህ እናንተ በምትፈልጉት ልክ ትሞላላችሁ። ልክ ስትጨርሱ ኮንቲኒው የሚለውን ትነኩታላችሁ። ይሄ ደግሞ ኩልዳውን ቢሄቪየር ይባላል። ይሄ ፓርት እዚህ ጋር ቲክቶክን ስክሮል ካረጋችሁ በኋላ ለምን ያህል ደቂቃዎች ወይም ሰዓታት ማረፍ ትፈልጋላችሁ ከቲክቶክ የሚለው ነው። እዚህ ጋር በደቂቃም በሰዓትም አለ። ከፈለጋችሁ ለ24 ሰዓትም መሙላት ትችላላችሁ። ቲክቶክን ቀኑን ሙሉ መጠቀም አልፈልግም የምትሉ ከሆነ 24 ሰዓት ከፈለጋችሁም በደቂቃ አድርጋችሁ ትሞላላችሁ። ልክ እሱን ስትጨርሱት ጌት ስታርትድ ሚላለ ከታች እሱን ክሊክ ታደርጋላችሁ።
ከዛም በኋላ አፑ የተወሰነ ፐርሚሽን አለው እንድታደርጉት ይፈልጋል። እዚህ ጋር እቺን ስለማጠቅም ክሎዝ ትላላችሁ። እነዚህን ሶስቱን ከላይ የተጻፉትን እንድትፈቅዱለት ይፈልጋል። ስለዚህ አግሪ የምትለዋን ትነካላችሁ። አግሪ የሚለውን ከነካችሁ በኋላ እዚህ ጋር ፐርሚሽን ይጠይቃችኋል። ኖ ስክሮል የሚለውን ነክታችሁ ከላይ ያለችዋን ታበራላችሁ። አሎ ዲኔይ እና አንኢንስታል የሚላለ አሎ የሚለውን ክሊክ ታደርጋላችሁ። ከዚህ በኋላ ጨረሳችሁ፣ አክቲቭ ሆኗል። ስለዚህ እናንተ እስከሞላችሁት ደቂቃ ብቻ ቲክቶክን ስክሮል ታደርጋላችሁ። ከዛ በኋላ ልክ ታይሙ ሲሞላ በራሱ ሰዓት ስክሮል ከምታደርጉበት ቲክቶክ ያስወጣችኋል ማለት ነው። በዚህ አይነት ይህንን አፕሊኬሽን መጠቀም ትችላላችሁ። እጅግ በጣም ምርጥ አፕሊኬሽን ነው። ራሴን ተጠቅሜ ስላየሁት ነው። እናመሰግናለን።